ሰላም ቤተሰቦች እንደምናችሁ ዛሬም በአዲስ ቪዲዮ ተመልሰን መጥተናል። ዛሬ ደግሞ ቪዲዮአችን የሚሆነው ስለ አምስቱ ስታዲየም ሴንተሮች ላብራራላችሁ የመጣው ስለ ሪኳየርመንት ሴንተር፣ ስለ ሜዲካል ሴንተር፣ ስለ ኮሜሪካል ሴንተር እና ስለ አኮሞዴሽን ሴንተር እና ስለ ትሬኒንግ ሴንተር ላብራራላችሁ የመጣሁት። በመጀመሪያ ቪዲዮን ከመጀመሪያ በፊት ላይክ እያደረጋችሁ ጀምሩ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። አሁን ወደ ቪዲዮ እንሂድ። ስለ ሪኳየርመንት ሴንተር በመጀመሪያ እነግራችኋለሁ። ሪኳየርመንት ሴንተር የምንለው የምልመላ ማዕከል ማለት ነው በኢትዮጵያ ሲተረጎም። ይህም ማለት አሁን ለምሳሌ ተጫዋች ልንገዛ እንትን ብንል ይሄ ተጫዋች 2900 ምናምን ቢሆን በዋጋው ከዛ ቀንሶ 2600 ምናምን ሆኖ ይቀንስልናል ማለት ነው። ዲስካውንት ያው እንደምታዩት እዚህ ጋር ስካውት ዲስካውንት ይላል። ዲስካውንት ነው። አሁን እዚህ ጋር በ75 ዳይመንድ የለኝም እንጂ በ75 ዳይመንድ ብትሞሉት ከፍ እያለ አምስቱን መሙላት አለባችሁ። አሪፍ ነው። ይሄ ብትሞሉት በደንብ ብዙ አሪፍ ዲስካውንት አለው። ተጠቀሙበት ነው የምላችሁ። ሁለተኛው ደግሞ ሜዲካል ሴንተር ነው። ሜዲካል ሴንተር ደግሞ ማለት ተጫዋቾቻችን ቶሎ እየደከሙ ከሆነ መፍትሄ ይሰጣል። አሪፍ ነው። አሁን ለምሳሌ እኔ ቪኒ በጣም እየደከመብኝ ነው። እኔ ገና ምንም ስታር የለኝም፣ ገና አልከፈትኩም። እሱን እከፍታለሁ። ግን እዚህ ላይ ማስተዋል የለባቸው። ለምሳሌ እዚህ ጋር ሪኳየርመንት ሴንተር በዳይመንድ ነው ሁለተኛው ከፍት ኮንዳ ልክ የመጀመሪያውን እንደዚህ በኮይን ከከፍታችሁ በኋላ ሌላውን በዳይመንድ ነው የምትከፍቱት። ዳይመንዳችሁን አታባክኑ። እዚህ ላይ አሪፍ አድርጉት። ሜዲካል ሴንተራችሁን ካስተካከላችሁ ሁሉ ነገር ፏ ነው የሚለው። ሶስተኛው ኮሜሪካል ሴንተር ነው። ኮሜሪካል ሴንተር ደግሞ ማለት በቀላሉ ኮይንና በኢትዮጵያ ሲተረጎም የንግድ ማዕከል ማለት ነው። እነሱ ደግሞ በቀላሉ ኮይንና ዳይመንድ እንድንሰብስብ ያደርጋል። አሁን ቶሎ በአንድ ጨዋታ እስከ 100 ኮይን ምናምን ዳይመንድም አሪፍ ዳይመንድ አሁን በላይቭ ጨዋታ ላይ አሪፍ ዳይመንድ ምናምን እንዲሰጠን ያደርጋል። ይሄ በቀላሉ ኮይን እና ዳይመንድ እንድንሰበስብ ያደርጋል። ሌላኛው ደግሞ አኮሞዴሽን ሴንተር ነው። አኮሞዴሽን ሴንተር ደግሞ ጥቅሙ የመኖሪያ ማዕከል ማለት ነው። ይሄ ማለት ተጫዋቾች ማስቀመጫ ማለት ነው። ለምሳሌ እኔ ተጫዋቾቼ 25 ቢሆን 25 ብቻ፣ አሁን እዚህ ጋር አንዷ 28 ብቻ ነው መያዝ የምትችለው። ይሄ መክፈት አለባችሁ ግዴታ። 28 ተጫዋች ከያዛችሁ ለምንድን ነው ተጫዋች ማይገዛልኝ እምቢ አለኝ ምናምን ሸጥ ካልሆነ ምናምን አትበሉ። ይሄን ሙሉ እስከ 64 ተጫዋች እስከሚይዝ ድረስ መሄድ ትችላላችሁ። እስከ 5 ስታር አድርጉት። ይሄንን ሞላ አድርጉት። ተጫዋቾች ይይዝላችኋል። ለምንድን ነው ያላዘልኝ ምናምን አትበሉ። ይሄንን እንትን በሉ። እኔም አልከፈትኩም፣ እከፍታለሁ። ሁላችሁም እንትን ከምትሉ ዳይመንዳችሁን ዝም ብላችሁ ከምታባክኑ ይሄንን ክፈቱበት። የመጨረሻው ደግሞ እዚህ ጋር ትሬኒንግ ሴንተር ነው። ትሬኒንግ ሴንተር ማለት የምልመላ ማዕከል ማለት ነው። የልምምድ ማዕከል ማለት ነው። እሱም የሚጠቅመው አሰላለፍ ያወጣላችኋል። አሁን ለምሳሌ ተጫዋች ምንድነው አሰላለፉ በቃ ደክሞብኛል ዝም ብሎ አይጫወትልኝ በስነ ቦታው ስላልመረጣችሁለት ነው። አሰላለፉን ከመረጣችሁለት አሪፍ ነው። አሁን እኔ ለምሳሌ ቪኒ እምቢ ብሎኛል፣ አሮጥም በስነ ስርዓት አይጮትም በስነ ስርዓት ማለት 4-3-3 አድርገው ተብያለሁ። 4-3-3 አሰላለፉን የሚያወጣላችሁ ይሄ ነው። ይሄንንም ክፈቱ፣ አሪፍ ነው። እና ሌላ ምን ምላችሁ ነገር የለም። በሌላ ቪዲዮ መለሳለሁ። 50 ሰብስክራይበር ገብተናል፣ እናመሰግናለን። አሁንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንደምታዩት የኔ አሰላለፍ 4-2-1-3 ነው። 4-3-3 አረጋዋለሁ። ወዳችኋለሁ። እና ደግሞ ሳልነግራችሁ ሌላ 25000 ካምፓሲቲ ያስገብተናል ከ18000 ስላልሰራሁላችሁ ይቅርታ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በጣም ደስ ብሎኛል 50 ስለገባው። አሁን ደግሞ 100 እንገባለን። ከዛም ከ100 በላይ እንደምንገባ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወዳችኋለሁ።